እሺ የቻናሌ ቤተሰቦች አሁን ቀጥታ እንዴት እንደምንሰራ አሳያችኋለሁ። ወደ ጎግል ትሄዱና እንዲህ ብላችሁ ሰርች ታደርጋላችሁ ማለት ነው። ቤተሰቦች ወደ ጎግል ትሄዱና aistudio.google.com ብላችሁ ሰርች ታደርጋላችሁ ማለት ነው። እሺ የቻናሌ ቤተሰቦች ወደዚህ ፔጅ ይወስድናል ማለት ነው። እዚህ የመጀመሪያውን ይሄን አንዴ ነካ እናደርግና የምንፈልገውን ነገር እንጠይቀዋለን። ለምሳሌ ሎጎ ስራልኝ ልበለው። ለምሳሌ እፎይታ በሚለው ሎጎ ስራልኝ ብየዋለሁ ማለት ነው። እናያለን እንዴት እንደሚሆን። ይሄን የመሰለ ያበደ ሎጎ ሰርቶልኛል ማለት ነው። የሚገርም ነው። ይሄን እንደፈለጋችሁ መቀየር ትችላላችሁ። ለምሳሌ እንዲህ ልበለው። ለምሳሌ ከለሩን ወደ አረንጓዴና ወደ ሰማያዊ ቀይርልኝ ብየዋለሁ ማለት ነው። እስኪ ምን እንደሚሆን እናያለን። የቻናል ሰዎች ወደ አረንጓዴና ወደ ብሉ ቀይሮልኛል ማለት ነው። እኔ ልጠይቁት ማለት ነው። አሁን ደግሞ ባክግራውንዱን ሌላ አድርግልኝ ልበለው ማለት ነው። ባክግራውንዱ ለምሳሌ ቀይረው ብለው ባክግራውንዱን ወደ ስልክ ቀይርልኝ ብየዋለሁ ማለት ነው። እንዴት እንደሚሆን እናያለን። የቻናል ቤተሰቦች ወደ ስልክ ቀይርልኝ ስለው እንደዚህ አድርጎ ቀይሮልኛል ማለት ነው። ይሄን የሚመስል ሎጎ ክሬት አድርጎልናል ማለት ነው። አሁን ምንድነው የሚቀረን? ሴቭ ማድረግ ማለት ነው። ሴቭ ስለማድረግ አንዴ እንደዚህ ነካ እናደርግና ፎቶ ላይ ዜን ፎቶ እንደዚህ ነካ እንዳደረግነው ይቺ ምልክት ትመጣ የዳውንሎድ ምልክት ትመጣለች። እሷን ነካ እናደርግና ዳውንሎድ እናደርጋለን ማለት ነው። ይሄው ዳውንሎድ አድርጎልናል ማለት ነው። አሁንም የምንፈልገውን ይሄኛውን እንደዚህ ነካ እናደርግና ዜን ይቺኛዋ ምልክት ትመጣለች። ነካ እናደርግና ዳውንሎድ እናደርጋለን ማለት ነው። ይሄን ይመስላል ማለት ነው። ሎጎ በዚህ መሰረት በምትፈልጉት እናንተ ስማችሁን እና ባክግራውንድ የምትፈልጉትን ባክግራውንድ እያስገባችሁ መስራት ትችላላችሁ። እሺ የቻናሌ ቤተሰቦች ቀጣይ ደግሞ ተምኔል እንዴት እንደምንሰራ አሁንም በዚህ መሰረት በቀላሉ እንዴት እንደምንሰራ አሳያችኋለሁ ማለት ነው። ወደ ቪዲዮ። ስለዚህ የቻናሌ ቤተሰቦች እኔ እንደዚህ ብያለሁ ማለት ነው። ክሬት ዩቲዩብ ተምኔል ትሉና ዊዝ ሃው ቱ ክሬት ተምኔል ኤንድ ሎጎ። ለምሳሌ እንትን ርዕሱ ምንድነው? ሃው ቱ ክሬት ተምኔል ኤንድ ሎጎ የሚለው ነው ማለት ነው። ስለዚህ ምንድነው ብላችሁ የምትጽፉት ክሬት ዩቲዩብ ተምኔል ዊዝ ትሉና እናንተ የምትፈልጉትን ጽሁፍ ትጽፉለታላችሁ ማለት ነው። ዜን ይችን ቢጫዋን አንዴ እንነካለን። ስለዚህ በምታዩት መልኩ ይሄን የመሰለ ክሬት አድርጎልናል ማለት ነው። ይሄን የመሰለ ተምኔል ክሬት አድርጎልናል ማለት ነው። እንደፈለግን እንትን ማለት እንችላለን። ከዚህ በኋላ የፈለግነው ማሻሻል ማለት ነው እንችላለን። ለምሳሌ ጽሁፉን በፈለግነው በነጭ ሆኖ በጥቁር እንዲያደርግልን በፈለግነው እንትን ማለት እንችላለን። ባክግራውንዱ ማለት ነው። ለምሳሌ ባክግራውንዱን ሌላ ነገር አድርግልኝ ማለት እችላለሁ። ለምሳሌ እንደዚህ ልበለው ቼንጅ ዘ ባክግራውንድ ኢንቱ ካር ብየዋለሁ። ባክግራውንዱ መኪና እንዲሆን ብየዋለሁ ማለት ነው። እናያለን ምን እንደሚሆን። ይሄን ይመስላል የቻናሌ ቤተሰቦች እንደምታዩት ወደ መኪና ቀይሮታል ማለት ነው። ተምኔሉን እንትኑን የተምኔሉንም የዚህኛውንም ባክግራውንዱን መኪና አድርጎታል ማለት ነው። እንደፈለግነ አሁንም ወደ ሌላ መቀየር እንችላለን እኛ ወደ ተመችን ማለት ነው። ደስ እንዳለን የምንፈልገውን እንትን መስራት እንችላለን ማለት ነው። ስለዚህ አሁንም የተለያየ ከፈለጋችሁ በዚህ መልክ ኒው እያላችሁ የምትፈልጉትን ተምኔል በምትፈልጉት ርዕስ ክሬት ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። እሺ ቻናሌ ቤተሰቦች ከጨረስንና እርግጠኛ ከሆነ የምንፈልገውን ተምኔል ከሰራልን በኋላ ማለት ነው አሁን ዳውንሎድ ማድረግ ነው የሚቀረና ወደ ጋላሪ እንዲገባ ማለት ነው። አንዴ ነካ እናደርግና ይኸው ከታች የዳውንሎድ ምልክት አለች ወይም ከላይ እንደዚህ ይመጣላችኋል። ይችን አንዴ ምልክቷን የዳውንሎድ ምልክቷን አንዴ ነካ እናደርግና ዳውንሎድ ያደርግልናል ማለት ነው። ስለዚህ እንደዚህ እየነካን ወደ ጋላሪያችን ሴቭ ማድረግ እንችላለን ማለት ነው። እንዲህ አድርገን ሴቭ ማድረግ እንችላለን ማለት ነው። ይሄን ማለት ይመስላል የቻናሌ ቤተሰቦች። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።